ከአንድ ምንጭ ነው የመጣ ነው። የአንድ ፈጣሪ የሐሳብ ውጤት ነው ይህ ዩኒቨርስ። ሁሉም ከዛ ምንጭ ከመጣ ሴፓሬሽን የለም ማለት ነው። ጠላትነት የለም ማለት ነው። ኮምፒቲሽን የለም ማለት ነው። እጥረት የለም። ምክንያቱም ዛሬ የማቀርብላችሁ ስለ ዩኒቨርሳል ፕሪንሲፕልስ ነው። እነኚህ ዩኒቨርሳል ፕሪንሲፕልስ ወይም ዩኒቨርሳል ሎውስ የምንላቸው ይህንን ዓለም የሚገዙ የማይታዩ ነገር ግን በቀን ተቀን ህይወታችን ውስጥ ልብ የማንላቸው ፕሪንሲፕሎች ናቸው። እነኚህ ፕሪንሲፕሎች ሜንታል ፕሪንሲፕልስ ናቸው። ሎ ኦፍ ግራቪቲ፣ ሎ ኦፍ ኤሌክትሪሲቲ፣ ሎ ኦፍ ኬሚካል አፊኒቲ የምንላቸው በፊዚካል ሳይንስ ውስጥ የምናውቃቸው ፕሪንሲፕሎች አሉ። ነገር ግን በሜንታል ሳይንስ ውስጥ ደግሞ ልናውቃቸው የሚገቡ እነኚህን ፕሪንሲፕሎች ማወቅ ከቻለን ህይወታችንን መቀየር፣ የአእምሮ ኃይላችንን መጠቀም የሚያስችሉና የዓለምን ምስጢራት የሚገልጹልን መሰረታዊ መርሆች ወይም ህጎች ናቸው። የመጀመሪያው ህግ the principle of mentalism ወይም law of mentalism እንለዋለን። መሰረታዊ ሐሳቡ ምንድነው? ይህ ዩኒቨርስ ታንጀብል የሆነው የምናየው የምንዳስሰው በስሜት ህዋሶቻችን ካፕቸር የምናደርገው ዩኒቨርስ እንደምናየው ፊዚካል አይደለም፣ ሜንታል ነው። ሜንታል ክሪኤሽን ኦፍ ዘ ሶርስ ነው። ስለዚህ የነኚህ ሁሉ ፍጥረታት ምንጭ የሆነው አንድ ሶርስ ጋድ ኦር ኢንፋይናይት ኢንቴሊጀንስ ዋን ሶርስ ወይም ኢንፋይናይት ላይፍ በተለያየ መንገድ በተለያዩ ጠቢባን በተለያየ መንገድ ይገለጥ። ያ ሶርስ ግን መሰረቱ ስፒሪት ነው። ማንነቱ ስፒሪት ነው። ስፒሪት ማለት ኢንፋይናይት ኢንቴሊጀንስ ነው። ስለዚህ ይህ የምናየው ዩኒቨርስ የዚህ ሶርስ የፈጣሪ ሐሳብ መገለጫ ነው። ምክንያቱም ፈጣሪ የማይታይ ኃይል ከሆነ ያ የማይታይ ኃይል የፈጠረው ዩኒቨርስ ራሱ የሱ የሐሳብ ውጤት ነው። ስለዚህ all is mind, the universe is mental ይላል። all ፈጣሪ is mind, spirit መንፈስ ነው፣ ክሪኤቲቭ ነው፣ ኢንቴሊጀንት ነው፣ ዩኒቨርሳል ነው፣ ኢንፋይናይት ነው፣ ክሪኤቲቭ ነው። the created world የምንለው እኛ ዩኒቨርስ የምንለው ግን ሜንታል ክሪኤሽን ኦፍ ኦል ነው ማለት የፈጣሪ ሐሳብ ውጤት ነው ማለት። ይህንን ማወቅ ለምን ይረዳናል ካልን በመጀመሪያ ሴፓሬሽንን እንድናስወግድ ይረዳናል። ሴፓሬሽን ማለት ምንድነው? የተለያዩ ፈጣሪዎች አይደሉም ያለው፣ አንድ ፈጣሪ ነው ያለው፣ አንድ ኃይል ነው ያለው። ፍጡር ሁሉ የዛ ኃይል መገለጫ ከሆነ ሴፓሬሽን የለም ማለት ነው። በሰዎች መካከል፣ በሰዎችና በእንስሳት፣ በሰዎችና በእጽዋት፣ በሰዎችና በሚነራልስ መካከል ኢሴንሻል የሆነ መሰረታዊ የሆነ ልዩነት የለም ማለት ነው። ሶርሳችን አንድ ነው፣ ነገር ግን ያ ሶርስ በተለያየ መንገድ ነው የተገለጸው ማለት ነው። ያ የምንለዋለን ዋንነስ ወይም ዘ ፕሪንሲፕል ኦፍ ዩኒቲን እንድንረዳ ያደርገናል ማለት ነው። ከአንድ ምንጭ ነው የመጣ ነው። የአንድ ፈጣሪ የሐሳብ ውጤት ነው ይህ ዩኒቨርስ። ሁሉም ከዛ ምንጭ ከመጣ ሴፓሬሽን የለም ማለት ነው። ጠላትነት የለም ማለት ነው። ኮምፒቲሽን የለም ማለት ነው። እጥረት የለም። ምክንያቱም ሁሉም ራሱን የመግለጥ ዓላማ ይዞ ነው የመጣው ማለት ነው። ሁለተኛውና በጣም ጠቃሚው መርህ law of correspondence እንለዋለን። law of correspondence የተመሳሳይነት ህግ እንለዋለን። law of correspondence ምንድነው? መሰረታዊ ሐሳቡ በፕሌን ኦፍ ኤግዚስተንስ እንለዋለን። ፍጥረታት የሚኖሩበት የራሳቸው ዓለም አለ። የሚነራል ዓለም ወይም ማተር ቁስ የምንለው አለ፣ ማይንድ አለ፣ ስፒሪት አለ። ይህ ዩኒቨርስ ሲገለጥ በሶስት ደረጃ ነው የምንገልጠው፣ ማተር፣ ማይንድ፣ ስፒሪት። ማተር ማለት ወይም ቁስ ማለት ሎው ቫይብሬቲንግ ኤነርጂ ነው፣ በኋላ የምናየው ይሆናል። ማይንድ ከማተር ከፍ ያለ ቫይብሬሽን ያለው ወይም ኢንቴሊጀንስ ያለው ነው። ስፒሪት ደግሞ ከማይንድ ይበልጥ ኢንቴሊጀንስ አለው። ስለዚህ በእነኚህ ፍጥረታት መካከል የሚሰሩት ህጎች ተመሳሳይ ናቸው። ተመሳሳይ ህግ ነው፣ ነገር ግን በተለያዩ ፍጥረታት መካከል የሚሰራው ተመሳሳይ ህግ ነው። ስለዚህ law of correspondence የተመሳሳይነት ህግ ምንድነው የሚጠቅመን? በቁስ ዓለም ያለውን ነገር በማየት በአእምሯችን ውስጥ በሰው ህይወት ውስጥ ያሉ ምስጢሮችን ለመፍታት ይረዳናል። በሰው ህይወት ውስጥ ያሉ ነገሮችን በማየት በስፒሪት ዓለም ውስጥ የሚካሄዱ ምስጢሮችን ለማየት ይረዳናል። ለምሳሌ ጠቢቡ ያሬድ ዜማ ሲቀምር ታክቶት ደክሞት ዛፍ ስር ተቀምጦ በታሪክ እንደሰማነው አንዲት ጉንዳን ደጋግማ ለመውጣት ያቀታት ነበር። ትወጣለች፣ ትወድቃለች፣ ትወጣለች፣ ትወድቃለች፣ ትወጣለች፣ ትወድቃለች። ፋይናሊ ግን ስትወጣ አየ።
እሱ አልመጣ ያለው ዜማ ሞክሮ አልመጣ ያለው ዜማ ለካ እሱ ተስፋ ካልቆረጠ እንደሚያሳካው ተረዳ። ከጉንዳኗ ፕራክቲስ that is law of correspondence። በቁስ ዓለም ላይ የሚካሄደውን ህግ በማየት በአእምሮችን ያሉ ምስጢራትን ለመፍታት ይረዳናል። ለምሳሌ በህይወታችን ስናይ ሰዎች ዋና የሚችሉት ሲንሳፈፉ ነው፣ ፍሎት ሲያደርጉ ነው። ፍሎት የሚያደርጉት ደግሞ መታገል ሲያቆሙ ነው። ውሃውን መታገል ብዙ ጊዜ ሰርቫይቭ ለማድረግ ላለመስመጥ ብለን ስንታገል እንሰምጣለን። ነገር ግን ዋና መልመድ ማለት ውሃውን ማመን መልመድ ማለት ነው። ውሃውን ስናምነው መታገል ስናቆም እንንሳፈፋለን ማለት ነው። ይህ የቁስ ህግ የውሃ ህግ በህይወታችንም ሌላ ቁልፍ ይፈታልናል። በህይወትም ስንታገል ነው የምንሰምጠው። ፍሎውን ላይፍን የተፈጥሮን ህግ የተፈጥሮን አሰራር ከማመን ከመጠበቅ ይልቅ በራሳችን ጭንቀት አይሆንም፣ ላይሆን ይችላል፣ ላይሳካ ይችላል ብለን የተፈጥሮን ህግ ለመጠምዘዝ ነገሮችን በራሳችን ጊዜ በራሳችን እቅድ ለማድረግ የምናደርገው ትግል ያሰምጠናል። ጭንቀት፣ ፍርሃት፣ ንዴት፣ ተስፋ መቁረጥ የሚመጡት በምንድን ነው? ይህንን የተፈጥሮ ህግ ባለማወቅ ተፈጥሮን ማመን፣ ሪላክስ ማድረግ፣ ፍሎት ማድረግ የሚለውን ህግ ባለማወቃችን ሁሉም ነገር እኛ ብቻ የምናሳካው ስለሚመስለን አላስፈላጊ ኤነርጂ ውስጥ እንገባለን ማለት ነው። ስለዚህ law of correspondence የተመሳሳይ ህግ መሰረታዊ ሐሳቡ በዚህ ዩኒቨርስ ላይ ህጎች ተመሳሳይ ናቸው። በተለያዩ ፕሌን ኦፍ ኤግዚስተንስ በተለያዩ ፍጥረታት መካከል ይሰራሉ። ስለዚህ ሰዎች በህይወታቸው የታሰረን ሚስጥር ለመረዳት ወደ ሌሎች ዓለማት ወደ እንስሳት ዓለም፣ ወደ ሚነራል ዓለም፣ ወደ ወፎች ዓለም፣ ወደ እጽዋት ዓለም ሄደው በመረዳት እዛ የሚሰራውን ህግ ለራሳቸው እንዴት እንደሚሰራ እንዲረዱ ይረዳል ማለት ነው። ምክንያቱም ዩኒቨርሳል ሎስ አር ዩኒፎርም ተመሳሳይ ናቸው። ነገር ግን የተለያዩ ፍጥረታት በተለያየ መንገድ ይጠቀሟቸዋል። ሶስተኛው the principle of vibration ነው። ይህ ዓለም ግዑዝ አይደለም። ይህ ዓለም ዴድ አይደለም። ይህ ዓለም ሊቪንግ ዩኒቨርስ ነው። ሕያው ፍጥረት ነው። ሕያው መንፈስ ያለበት ነው። ከሎ ኦፍ ቫይብሬሽን አንጻር ለኛ በጣም ጠቃሚ የሆነው ምንድነው? ቫይብሬሽንን መቆጣጠር ነው። ትልቁ ሚስጥር ያለው ነው ቫይብሬሽን። ምክንያቱም ማተር፣ ማይንድ፣ ስፒሪት እንላለን። በማይንድ መካከል የተለያየ ዲግሪ ኦፍ ማይንድ አለ። ምን ማለት ነው? ኢንተለጀንስ ነው። ትልቅ ቫይብሬሽን ያለው ነገር ትልቅ ኢንተለጀንስ አለው ማለት ነው። ለዚህ ነው ለምሳሌ ማተርን ማይንድ ይቆጣጠረዋል። ለምን? ማተር ኢንተለጀንስ የለውም፣ ሰልፍ አዌርነስ ሰልፍ ኮንሽስነስ የለውም። ማይንድ ግን ሰልፍ ኮንሽስ ነው። ራሱን ያውቃል፣ አካባቢውን ያውቃል፣ ስሜቱን ሐሳቡን መቆጣጠር ይችላል። ስለዚህ ማተርን ቁስን መቆጣጠር ይችላል። ለዚህ ነው ለምሳሌ በሰው ልጅ ህይወት ውስጥ አስማት የምንላቸው ነገሮች ለምሳሌ ሰዎች ውሃን ይከፍላሉ፣ ውሃን ያቆማሉ፣ እንጨትን ይሰብራሉ በአይናቸው፣ ግዑዝ ነገሮችን ያናግራሉ። አስማት እንላቸዋለን። ሜንታል ፓወር የተጠቀሙ ያሉት ክሊርሊ ሜንታል ፓወር ነው። ምክንያቱም ሃይ ኢንቴሊጀንስ ያለው ማንኛውም ነገር ሎው ኢንቴሊጀንስ ያለውን ሌላን ነገር መቆጣጠር ይችላል። ለዚህ ነው ሰዎች በውሃ ላይ የሚሄዱት ማይንድ ማተርን መቆጣጠር ስለሚችል። ዊዚን ማይንድ በማይንድ መካከል ደግሞ ሰዎች የተለያየ አይነት ኢንቴሊጀንስ ዲግሪስ ኦፍ ኢንቴሊጀንስ አላቸው። ሌቭል ኦፍ ፍሪኩዌንሲያችን ስለሚለያይ ሃይ ኢንቴሊጀንት ማይንድ ሎው ኢንቴሊጀንት ማይንድን ይቆጣጠረዋል፣ ያዘዋል። በሰዎች መካከል ያለን ሰልፍ አዌርነሳችን ሐሳብን የመቆጣጠር ኮንሰንትሬት የማድረግ የአእምሮ ኃይላችንን የማወቅ ደረጃችን የተለያየ ስለሆነ የአእምሮ ኃይልን በደንብ ያወቀ ሰው የአእምሮ ኃይሉን ያላወቀን ሰው ይቆጣጠረዋል። ለምሳሌ በሃፒነስ በደስታ እና በዲፕሬሽን በድብርት መካከል ያለው የቫይብሬሽን ልዩነት ነው። ሃፒ በሆንን ቁጥር ሃይ ቫይብሬት እያደረግን ነው ማለት ነው። ሪላክስድ ስንሆን የሰው አእምሮ ሃይ ቫይብሬት የሚያደርገው ሪላክስ ሲያደርግ። ነገር ግን ፍርሃት፣ ጭንቀት፣ ድብርት፣ ንዴት ውስጥ ስንገባ ደግሞ ሎ ቫይብሬሽን ውስጥ ነው እየገባን ያለ ነው ማለት ነው።
አእምሮአችን ጭንቅ ውስጥ ሲገባ ሎ ቫይብሬሽን ውስጥ ያለ ሶ ህይወታችንን የምንቀይረው ቫይብሬሽናችንን በመቀያየር ነው ማለት ነው። ድብርት ውስጥ ስንሆን ሎ ቫይብሬሽን ውስጥ ያለ ነው። ስለዚህ ድብርት ውስጥ የሆነ ሰው መደነስ፣ ማመስገን፣ ጥሩ ጥሩ ቃላቶችን መናገር የመሳሰሉት ሃይ ቫይብሬሽን ውስጥ እንዲገባ ያደርጉታል። ቁጭ ብለን አንድ ቦታ ለረጅም ሰዓት ስንደበር ያ ድብርት እየተቆጣጠረን ይሄዳል። ስለዚህ ፍሪኩዌንሲያችንን እንቀይራለን። በተለይ ማመስገን፣ በተለይ መስሐቅ፣ በተለይ ሰዎችን በፖዚቲቭሊ ማውራት፣ እነኚህ ቴክኒኮች ምን ያደርጉናል? ካለንበት ድብርት ካለንበት የዲፕሬሽን እንድንወጣ ያደርጉናል። ብዙ ጊዜ አንድ ስሜት ሲሰማን ያንኑ ስሜት ማስተናገድ እንመርጣለን። ልክ ያ ስሜት በራሱ ጊዜ እንደሚሄድ፣ ድብርት በራሱ ጊዜ እንደሚጠፋ፣ ጭንቀት ዝም ብሎ እንደመጣ በራሱ ጊዜ እንደሚጠፋ እናስባለን። ኖ አይደለም። አእምሯችን ሜንታል ፓተርን ነው ያለ፣ በፓተርን ነው የሚሰራው። ልክ እንደ ቲክቶክ አልጎሪዝም ነው። አንድን ሀሳብ ከለመደ በተደጋጋሚ ያንን ሀሳብ ነው ለኛ ፊድ የሚያደርገን፣ ያንን ስሜት ነው በተደጋጋሚ ፊድ የሚያደርገን። ስለዚህ እኛንን ቫይብሬሽናችንን የምንቀይረው ምን በማድረግ ኢንተርቬን በማድረግ ሲደብረን በመነሳት በማመስገን ጥሩ ጥሩ ነገሮችን አፈርሜሽን እንላቸዋለን። እኔ ጎበዝ ነኝ፣ እኔ ጠንካራ ነኝ፣ እኔ ደስተኛ ነኝ የሚሉ ቃላቶችን በተናገርን ቁጥር አሁን ምንድነው ቫይብሬሽናችንን እንቀይራለን፣ ፍሪኩዌንሲያችንን እንቀይራለን። የሚያዝናኑን ቦታዎች፣ የሚያዝናኑን ሰዎች ጋር የሚያዝናኑን አይነት ነገሮችን ማድመጥ ስንጀምር አሁን ፍሪኩዌንሲያችንን እንቀይራለን። ሶ ላይፍ ማለት ቫይብሬሽንን መቆጣጠር ነው። ከዚህ ጋር ከቫይብሬሽን ጋር በጣም የሚገናኘውና አራተኛው ፕሪንሲፕላችን ፖላሪቲ ነው። ፖላሪቲ መሰረታዊ ሀሳቡ ምንድነው? ማንኛውም ነገር ሁለት ጫፎች አሉት። እነኚህ ሁለት ጫፎች ግን የአንድ ነገር ሁለት መገለጫ ናቸው እንጂ ተቃራኒ አይደሉም ነው። ፍቅርና ጥላቻ ተቃራኒ አይደሉም፣ ሁለት ፖሎች ናቸው። ፍቅርና ጥላቻ ሁለት ፖሎች ናቸው። ፍቅር ሳይኖር ሲቀር ጥላቻ ውስጥ እንገባለን፣ ጥላቻ ሳይኖር ሲቀር ፍቅር ውስጥ እንገባለን። በአንድ ጊዜ ሁለቱም ሀፕን አያደርጉ። ነገር ግን በፍቅር ውስጥ ጥላቻ አለ፣ በጥላቻ ውስጥ ፍቅር አለ። ፍቅር ውስጥ ስንሆን ሌስ ጥላቻ ነው ያለን፣ ጥላቻ ውስጥ ስንሆን ሌስ ፍቅር ውስጥ ነው ያለን። የትኛው ፖላሪቲ ላይ እንዳለን ካወቅን ፖላሪቲያችንን መቀየር እንችላለን ማለት ነው። ንዴት ላይ ያለ ሰው ከደስታ ርቋል ማለት ነው። ስለዚህ ወደ ደስታ ለመሄድ በኋላ እንመጣበታለን፣ ሜንታል ትራንስሚውቴሽን እንለዋለን። ሜንታል ትራንስሚውቴሽን ማለት ምንድነው? ካለንበት ስቴት ኦፍ ማይንድ ወደ ምንፈልገው ስቴት ኦፍ ማይንድ ራሳችንን መውሰድ። ለምሳሌ ጥላቻ ላይ ያለ ሰው ከፍቅር ርቋል ማለት ነው። ከፍቅር ርቋል ማለት ነው። ስለዚህ ስለ ጥላቻ ማውራት፣ ስለ ጥላቻ ማሰብ፣ ስለ ጥላቻ መብሰክሰክ ያንን ሰውዬ ይበልጥ ጥላቻው እንዲዳብር ያደርገዋል። ከጥላቻ አይወጣም። ነገር ግን ወደ ሌላኛው ፖላሪቲ ሄዶ ፍቅርን ማሰብ፣ ስለዛ ሰው ጥሩ ነገር ማሰብ፣ ስለዛ ሰው ጥሩ ነገር ማውራት፣ ስለዛ ነገር ጥሩ ነገር መመኘት፣ ጥሩ ነገር ማየት ሲጀምር አሁን ከጥላቻ ወደ ፍቅር ፖላራይዝ አደረገ ማለት ነው። በማንኛውም የህይወታችን ችግር ውስጥ መውጫው መንገድ ፖላሪቲ ነው። ፖላሪቲን መቀየር ነው። አንድ የታመመ ሰው ሁልጊዜ እንደታመመ ቢያወራ፣ ሁልጊዜ ቢያቃስት፣ ሁልጊዜ ስለ መድኃኒቱ ቢያወራ ከዛ ህመም አይወጣም። ነገር ግን ያ ሰውዬ ደጋግሞ ማሰብ ያለበት ስለ ፈውስ፣ ድኖ ስራ ሲሄድ፣ ድሮ ከጓደኞቹ ጋር ሲገናኝ፣ ሊጠይቁት የሚመጡ ሰዎች ጋር ስለ ጤንነቱ ደህና መሆኑን እንደተሻለው እያወራ ቢሄድ በሽታው እየለቀቀው ወደ ጤንነት ይሄዳል። ላይፍ ማለት ቫይብሬሽንን መቆጣጠር ነው። ቫይብሬሽንን መቆጣጠር ማለት ደግሞ ፖላሪቲን መቀየር ነው። ብዙ ጊዜ ባለንበት ችግር ውስጥ ለረጅም ጊዜ መቆየት እንፈልጋለን። ያ ችግር እንዲሄድ አይሄድም። እኛ መፍትሄ ነው ብለን ረጅም ጊዜ እናወራለን ከሰዎች ጋር። ለረጅም ጊዜ ያንን ችግር እንረግማለን፣ በዛ ችግር እንማረራለን፣ ያንን ችግር ከዛ ችግር ለመውጣት እንለምናለን። በዛ መንገድ አይደለም የምንወጣው፣ በተቃራኒው ነው የምንወጣው። አሁን ባለንበት ሁኔታ ላይ ማተኮር ሳይሆን መሆን የምንፈልግበት ቦታ ላይ በማተኮር ይህ የሎ ኦፍ ፖላሪቲን በመጠቀም ካለንበት ችግር
መውጣት ማለት ነው። ለዚህ ነው ብዙ ጊዜ ለምሳሌ ይህንን ዓለም ካዱ፣ በሽታን ካዱ፣ እጥረትን ካዱ ስንባል ምን ማለት ነው? ስለ እጥረት ባወራን ቁጥር እጥረት ውስጥ እንቀመጣለን፣ እጥረት ውስጥ እንቆያለን። ነገር ግን ስለ አባንዳንስ፣ ስለ መትረፍረፍ፣ ስለ ሀብት ባወራን ባየን በሰማን ቁጥር ግን ከእጥረት ወደ ሀብት እንሄዳለን። ምክንያቱም ምንጩ ማይንድ ነው። ከኛ ውጭ ያለው ነገር ሁሉ ኢፌክት ነው። ይህንን ኮዝ ኤንድ ኢፌክት ላይ እናየዋለን። አምስተኛው እና ጠቃሚው ፕሪንሲፕል the law of rhythm ወይም the principle of rhythm እንለዋለን። ያ ምንድነው? ፔንዱለም ነው። በዚህ ፖላሪቲ መካከል ምን አለ? ባክ ኤንድ ፎርስ፣ ወደፊትና ወደኋላ የሚደረግ እንቅስቃሴ አለ። ማጣትና ማግኘት የአንድ ነገር ሁለት መገለጫዎች ቢኖር ህይወታችን በማጣትና በማግኘት መካከል ይንቀሳቀሳል። እናጣለን፣ እናገኛለን፣ እናገኛለን፣ እናጣለን፣ እንወዳለን፣ እንጠላለን፣ እንጠላለን፣ እንወዳለን። ይህ ላይፍ ፔንዱለም አላት። መውጣት፣ መውረድ፣ ማግኘት፣ ማጣት፣ መታመም፣ ጤንነት፣ ይህ የላይፍ ፔንዱለም። ነገር ግን ሚስቲኮቹ እንደሚያስረዱት ይህንን ፔንዱለም ግን ማስወገድ እንችላለን። ምንም እንኳ ይሄ የተፈጥሮ ህግ ቢሆንም ይህንን ፔንዱለም ግን በህይወታችን ማጥፋት እንችላለን። ምን በማድረግ? ፖላራይዝ በማድረግ። ዝም ብለን ከለቀቅ ነው ሁልጊዜም አእምሯችን በሁለቱ ጫፎች መካከል ይሄዳል። ነገር ግን ሁልጊዜ ጤንነት የምናስብ ከሆነ፣ ሁልጊዜ በሽታን የማንፈራ ከሆነ፣ ስለ በሽታ ማናወራ ከሆነ፣ በሽታን ማናሰላስል ከሆነ አሁን ፔንዱለሙን ማስቀረት እንችላለን። ፖላራይዝ አድርገን እንቀራለን ማለት ነው። ሁልጊዜ ስለ ጸብ ማናወራ ከሆነ፣ ሁልጊዜ ስለ መጎዳት ማናወራ ከሆነ፣ ማናስብ ከሆነ አሁን ሰዎችን ማመን፣ ሰዎችን መውደድ እንጀምራለን። ምን ማለት ነው? የኛ አእምሮ ፎከስ ካደረገ አንድ ቦታ ላይ ያንን አይደንቲቲያችን እዛ ቦታ ላይ ከተመሰረተ ናው ሪትምን ማስወገድ እንችላለን ነው። ይሄ ባክ ኤንድ ፎርስ ፕሮሰሱን ማስወገድ እንችላለን። ነገር ግን አእምሯችንን ከለቀቅ ነው በኢትስ ኔቸር ይስራ ካልን ባክ ኤንድ ፎርስ አለ። ይህንን ባክ ኤንድ ፎርስ ይህን ደርሶ መመለስን የምናስወግደው በምንፈልገው ቦታ ላይ በማተኮር በምንፈልገው ቦታ ላይ ማንነት በመገንባት ነው ማለት ነው። እጅግ በጣም ጠቃሚ የሆነው የዩኒቨርሳል ፕሪንሲፕል ኮዝ ኤንድ ኢፌክት ነው። ፕሪንሲፕል ኦፍ ኮዝ ኤንድ ኢፌክት ነው። በተለይ በእኛ ሀገር በጣም በአርባ ቀን እድል እናምናለን፣ በእጣ እናምናለን፣ በአጋጣሚ እናምናለን። ኖ እጣ፣ አጋጣሚ፣ እድል የምንላቸው መንስኤያቸውን ለማናውቃቸው ነገሮች ነው። አንድ ነገር ሲፈጠር ሲሆን እናይና ያ ነገር በአጋጣሚ ነው የሆነው፣ በእድል ነው የሆነው እንላለን። ነገር ግን ከዛ ነገር በስተጀርባ ያሉ ብዙ ኮዞችን ስለማናይ ያችን አጋጣሚ እናይና በእኛ አእምሮ በእኛ ግንዛቤ ያልጠበቅነው ነገር ሲሆን አጋጣሚ ሆነ እንላለን። አጋጣሚ ማለት ግን ምን ማለት ነው? ይህ ዩኒቨርስ በህግ አይመራም ማለት ነው። ነገሮች ራንደምሊ እንዲሁ ይሆናሉ ማለት ነው። ይህንን ሐሳብ ከተቀበልን ደግሞ በዚህ ዩኒቨርስ ውስጥ መፋለስ ነው መኖር ያለበት። ነገር ግን ይህ ዓለም በጣም ኦርደርሊ ነው። የማይፋለሱ ወጥ የሆኑ ህጎች ናቸው ያሉት። ወጥ የሆኑ ስርዓቶች ናቸው ያሉት። ፀሐይ በምስራቅ ወጥታ ምዕራብ መጥለቅን ለአንድ ደቂቃ እንኳን አትቀይርም። የወቅቶችን መፈራረቅ ስናይ፣ የወንዞችን መሙላትና መጉደል ስናይ፣ አጠቃላይ ይህን ዩኒቨርስ ኦብዘርቭ ስናደርግ የምንረዳው ነገር ምንድን ነው? ፍጹም የማይፋለሱ ህጎች ናቸው ያሉት። ስለዚህ አጋጣሚ እድል የሚባል ነገር የለም። የ40 ቀን እድል እንላለን። የ40 ቀን እድል ማለት በህይወታችን እኛ የመረጥነው እኛ የወሰንነው ሳይሆን የሆነ ኃይል የመረጠውን ነው የሚያኖረን ብለን እናምናለን። ነገር ግን ይህንን ጉዳይ በቅርበት ብንፈትሸው ይሄም ትክክል እንዳልሆነ እንረዳለን። ምክንያቱም በሽታና ጤንነትን፣ ሀብትና ድህነትን፣ ማጣትና ማግኘትን የሚያከፋፍል አንድ ኃይል ካለ ያ ኃይል ምን አይነት ባህሪ ነው ያለው? ነገር ግን አንድ ነገር አለ፣ ህግ አለ። ያንን ህግ የተረዱ በህጉ ይጠቀማሉ። ያንን ህግ ያልተረዱ ወይም ያንን ህግ የጣሱ ግን በህጉ ይቀጣሉ። ከበስተጀርባ ያለው ነገር፣ ከዚህ ዩኒቨርስ በስተጀርባ ያለው ነገር ምንድን ነው? የምክንያትና የውጤት ህግ ነው። ኮዝ ኤንድ ኢፌክት። እያንዳንዱ ነገር የራሱ ኮዝ አለው። እያንዳንዱ ኮዝ ደግሞ የራሱ ኢፌክት አለው። ምንም ነገር በአጋጣሚ አይሆንም።
ምንም ነገር ድንገት አይሆንም። ነገር ግን ከነገሮች በስተጀርባ ያለውን ህግ ስለማናቅ ድንገት ሆነብኝ፣ አጋጣሚ ሆነብኝ፣ እድለኛ ስላልሆንኩ ሆነብኝ እንላለን። ኮዙ ምንድነው ካለን ኮዙ ቶት ነው፣ ማይንድ ነው። ምክንያቱም ስንጀምር ሜንታሊዝም ላይ ምን ብለናል? ይህ ዩኒቨርስ ሜንታል ክሪኤሽን ነው፣ የሐሳብ የአእምሮ ውጤት ነው። የምናየው ግዑዝ ነገር ሁሉ፣ የምናየው ፊዚካል ነገር ሁሉ፣ የምናየው ስርዓት ሁሉ መጀመሪያ በፈጣሪ አእምሮ ውስጥ ነው የነበረው፣ ከፈጣሪ አእምሮ የወጣ ነው። ስለዚህ ሁሉም ነገር ማን ነው የሚቆጣጠረው? አእምሮ ነው ብለናል። ምክንያቱም በሎው ኦፍ ቫይብሬሽን ማይንድ ስፒሪት ማይንድን ኮንትሮል ያደርጋል ማለት ነው። ስፒሪት ምንድነው? ሃይ ኢንተሊጀንት ማይንድ ማለት ነው። ኮዝ ማለት ምን ማለት ነው? ቶት ነው። በሂውማን ወርልድ ውስጥ በሰው ህይወት ውስጥ በህይወታችን የሚሆኑት ነገሮች በሙሉ የአእምሯችን ውጤቶች ናቸው። that's why as within so without የሚለው የፕሪንሲፕል ኦፍ ኮረስፖንደንስ የሚያስረዳን ውስጥ እንዳለው እንዲሁ ውጭ ይሆናል። በአእምሯችን ያሰብነውን በአካላችን እንኖረዋለን። በአእምሯችን ያሰብነውን በደስታ ወይም በጤንነት ወይም በበሽታ ይገለጣል። ኮዙ ማን ነው? ማይንድ። ለዚህ ነው ለብዙ ጊዜ ያለው አስተሳሰብ ምንድነው? ህይወታችንን የሚመሩት ውጫዊ ነገሮች ናቸው ብለን እናምናለን። ሰዎች ናቸው፣ የመንግስት ነው፣ ወቅት ነው ብለን እናምናለን። ነገር ግን ያ ሳይሆን ህይወታችንን የምንመራው የኛ አስተሳሰብ ነው። እዚህ ጋር የሚነሳው ምንድነው? እኔ ፈልጌ ነው ወይ ድሃ የሆንኩት? እኔ ፈልጌ ነው ወይ በሽተኛ የሆንኩት? እኔ ፈልጌ ነው ወይ እንደዚህ የሆንኩት እንላለን። ነገር ግን ወደኋላ መለስ ብለን ብናይ ከልጅነታችን ጊዜ ጀምሮ ያዳበርነውን አስተሳሰብ ብናይ ብዙ ጊዜ ሐሳብ ብለን የምናየው ምኞታችንን ነው። አሁን የምንፈልገውን አሁን የምንመኘውን ነው። ነገር ግን ልክ እንደ ከርሰ ምድር ውሃ ውስጥ ለውስጥ የሚሄድ ምን አለን? ማንነት አለን። ነገሮችን እንድንቀበል እንዳንቀበል ምርጫችንን የሚወስን ሂድን የሆነ ቶት አለን። ሂድን የሆነ ቶት እኛ ኮንሽስሊ አውቀን ነው የመረጥነው ብለን እናምናለን። ኖ ሰብኮንሽስሊ ነው ነገሮችን የምንመርጠው። ምክንያቱም አውቶማቲክ ነው ውሳኔያችን። ብዙ ጊዜ ጓደኛ ስንመርጥ፣ ስራ ስንመርጥ፣ የምንወደውን የምንጠላውን ስንወስን ኤቭሪቲንግ ሰብኮንሽስ ማይንዳችን ነው የሚወስነው። ያ ሰብኮንሽስ ማይንዳችን ከየት ነው ያመጣው? ከልጅነታችን ጊዜ ጀምሮ ከሰማነው ካየነው እምነት እናዳብራለን። ቶት ማለት ያ ነው። ፓወርፉል የሆነው ያ ነው እንጂ ዛሬ በነቃን ጊዜ የምንፈልገው ነገር አይደለም። ህይወት ከኛ ቁጥጥር ውጪ በሆነ ኃይል የሚገፋ ነገር ሳይሆን ግፉ ህጎች ነው የሚመራው። እነኚህን ህጎች ማወቅ ለሰው ልጅ በዚህ ዩኒቨርስ ላይ የራሱን ዕጣ ፈንታ ለመወሰን የማንም ድጋፍ፣ የማንም ትብብር፣ የማንም ጥገኛ ሳይሆን ከተፈጥሮ ህግ ጋር ተስማምቶ የሚፈልገውን ነገር ማግኘት ይችላል ማለት ነው። እንደምናስበው ይህ ዓለም ህገወጥ የሆነ አጋጣሚ የበዛበት ዝም ብሎ በአጋጣሚ የሚኖርበት ሳይሆን በህግና በስርዓት የተሳሰረ ስለሆነ እነኚህን ህጎችና ስርዓቶች በደንብ ከተረዳናቸው ላይፋችንን በምንፈልገው መንገድ ለመቅረጽ ይረዱናል ማለት ነው። አመሰግናለሁ።